ጠቃሚና አስተማሪ ነው። ማሳዛኝ ነው። እናት ያላችሁ ሺህ ዓመት ትኖርላችሁ። ወንድሜ ታድለህ በአሁኑ ሰዓት እንዳንተ እድለኛ የለም። ቢያንስ እንደዚህ ቦርቃ የምትቀበል እናት አለች። በዚህ ሰዓት እንዳንተ እድለኛ የለም። እንኳን ደስ ያለ ወንድም። ይሄ ሁሉ ሰው ተሰብስበው አንተን በጉጉት ሲጠብቁ ነበር። በዓልን ደስ ብሎ ከእናትና ከቤተሰቦች ጋር በዚህ መልኩ አሳልፍ። ታድለህ። እዚህ ቪዲዮ ኮሜንት ስር የተሰጡ አንዳንድ ኮሜንቶች በጣም ያማሉ። ለምሳሌ ይህን ኮሜንት ጽፉ። ታድለህ እኔ እናትም አባትም የለኝም፣ በሩ ተዘግቶብኛል፣ መግቢያ በር የለኝም ብሏል። በቃ ህይወት እንደዚህ ነው። ለአንዳንዱ ትሞላለታለች፣ ለአንዳንዱ ደግሞ አትሞላ። እግዚአብሔር ይመስገን። የነገን ማን ያውቃል? ግን አንድ ነገር ልንገራችሁ፣ እናት ያላችሁ ሺህ ዓመት ትኑርላችሁ። ምክንያቱም እናትም አባትም የሌለው አለና፣ በዓል ሲመጣ ብቻውን እቤቱ ድፍት ብሎ የሚያሳልፋለና፣ እኛ የእናትንም የአባትንም ፍቅር አናውቅም። እናንተ ግን እድለኛ ናችሁ። እናት አባቶቻችሁን ዛሬውኑ አመስግኑ። ለእኛ ደግሞ ጤና ይስጥ። የነገር ማን ያውቃል? ማንም አያውቅም። ለስደተኞች ማለት ነው የምፈልገው ከኔ ተሞክሮ አንፃር ማለት እንደማንኛውም ሰርቼ ለመለወጥ ነው ፍላጎትና ሀሳቤ ከጀምሮ ጀምሮ ጉዞዬ። ነገር ግን የኛ የስደተኞች ውጤት ውበት የለውም ልፋት ካልሆነ ለቤተሰብ፣ ለሀገር፣ ለብዙ ነገር እንዲሁም ስቃይ መከራ እያየን መስዋዕት እንከፍላለን። ለስደተኞች ማለት ነው የምፈልገው ከኔ ተሞክሮ አንፃር ማለት እንደማንኛውም ሰርቼ ለመለወጥ ነው ፍላጎትና ሀሳቤ ከጀምሮ ጀምሮ ጉዞዬ። ነገር ግን የኛ የስደተኞች ውጤት ውበት የለውም ልፋት ካልሆነ ለቤተሰብ፣ ለሀገር፣ ለብዙ ነገር እንዲሁም ስቃይ መከራ እያየን መስዋዕት እንከፍላለን። የኛ መጨረሻ ግን ያው ከባድ ነው የሚሆነው። ከጊዜ ቀይረን ወጥተን በምንመለስበት ሰዓት ነገራቶች ተቀይረው ነው የሚጠብቅን። እዛ እስር ቤት ነው ያው ከእስር ቤት ያልተናነሰ ህይወት ነው የምትኖረው። በአእምሮም ደረጃ በተለያዩ ነገሮች በውጣ ውረድ እንደ እስር ቤት ራስን አስረህ የምትኖርበት ነው። እዚህ ጋር ደግሞ ስትመጣ ያ የነበረውን አቅደህ የነበረውን ነገር ተቀይሮ ነው የሚጠብቅህ። በዛ ሰዓት ነገራቶች አለመግባባት ሲፈጠሩብህ አሁንም ያለህ አማራጭ ስደትን ምርጫ አድርጎ መውጣት። ያን እያልክ ጤናህንም ህይወት ህልፈትንም እስከ መድረስ ያን የምታደርግበት ነው የስደት ህይወት። ጭራሽ ወጥቶ ለማያውቁ ሀገራቸው ባይወጡም መካሪ ነው ያሉት ሀገራቸው ውስጥ ሆነው ራሳቸውን ለመለወጥ ባለው ነገር በለመዱት ባደጉበት ሁኔታ ራሳቸው ሀገራቸው መስሎ ቢኖሩ ብዬ ባይ ነው የወጣ ነው የሞከር ነው። እኛ ደግሞ ሲቻል በቃ ማለት የተሻለ ነገር እናመጣለን ማለት አይደለም። ሀገር ላይ ግን ያ የድሮ ትተነው የወጣ ነው ህይወት ቢሆን ለመኖር ራሳችን አሳምነን በሀገራችን ላይ በቃ ብለን ያለውን እድሜያችንን በሀገራችን ሞትን በሀገር ያምራልና ቢያንስ ህልፋችንን በሀገራችን እንዲሆን ብንመኝ በአይኔ ምክንያት ይሄን ሁላ ዶሮ ትጨርሷለሁ ወይ አላውቅም፣ ግን ለዶሮ ያለኝን ፍቅር የሚያውቁ ሰዎች ያውቁታል። Not be juju be that. You don't know. Hey! You say they why? Hey,